This is a natural knowledge. Allah Jalla wa Ta'ala created human being for it. هذا يسمى معلوم بالضرورة. Everyone must know that, or the level of knowledge that everyone is not excused of his ignorance. ራሱን ያስተዋውቃል። ካስተዋወቀ በኋላ ነው ከዛን ወደ ኢማን የሚጣራው። الله جل وتعالى بين أنه واحد، وبين أن هذه الرسالة رسالة تعم جميع الناس. ምናልባት ቅድም ያልነበራችሁ ወንድሞች ሸኾቻችንን ከኢትዮጵያ ድረስ እዚህ ድረስ መጥተዋል ሙሐደራ ለማድረግና አንዳንድ አጠቃላይ እስላማዊ ዩኒቨርሲቲ አልሂዳያ የሚባል ትልቅ እስላማዊ ዩኒቨርሲቲ በተለይ በማዕከላዊ ኢትዮጵያ ሆሳናን፣ ከምባታን፣ ስልጤን የሚያካልል ኦሮሚያን የሚያካልል ጉራጌ ዞን ላይ ጉመር የሚባል ወረዳ ላይ ትልቅ ዩኒቨርሲቲ የተገነባ ነው። ያ ማዕከል አጠቃላይ ሙሉ ኢትዮጵያን ሙስሊሞችን በራሱ ስር አቅፎ የሚንቀሳቀስ ነው። ኢንሻአላህ ያንን በደንብ ገለጻ የሚያደርጉላችሁ ኡስታዞች አጠቃላይ ሙሐደራ ተካትቶ ስለሚል ከሰባት አጭር ደቂቃ ሱና ሰግደን ቀጥታ ወደ ፕሮግራማችን እንገባለን። ነው ወደ ሎኬሽን ወደ ሾፖች ስለምትሄዱ ኢንሻአላህ ቶሎ ሱናችንን አድርገን ወደ ፕሮግራሙ እንገባለን። For the other brothers who don't listen to language, inshallah we got the shuyukh from our country. We bring them here. Inshallah we got some building Islamic university in our country, home back in Ethiopia. That's actually it's for our all. If you are Muslim, that's the benefit of all of us. Inshallah, if you contribute also, Jazakumullah khair, you can give it to the committee of the masjid. Anything you contribute for this Islamic university. So actually the program is will take place in Amharic language. So after the remaining salah, you are inshallah invited. No problem because if you don't listen this language, you cannot okay, and also there is lunch program. Alhamdulillah, our brothers they already make ready lunch program. ጀዛኩሙላሁ ኸይር ጀዛ ምሳ ፕሮግራም እንዳለ ሰጣችኋል። ስለዚህ ረጋ ብላችሁ ያው ሰጣችሁ እንተሳተናለን ማለት ነው። ዱዓ እናድርግላቸው። አሚን በሉ። አሚን በሉ። አሚን አሚን። ሰደቃውን አላህ ይቀበል። ሰደቃውን አላህ ይቀበል። ሰደቃውን አላህ ይቀበል። ጥፋቱን አላህ ያንሳላችሁ። ሐሲዱን አላህ ያንሳላችሁ። ገዳዩን አላህ ያንሳላችሁ። ሐሲዱን አላህ ያንሳላችሁ። ገዳዩን አላህ ያንሳላችሁ። ስራችሁን አላህ ያሳምረው። ርዝቃችሁን አላህ ያስፋው። የሞተውን ቤተሰብ በጀነት አላህ ያስደስት። የሞተው በጀነት አላህ ያስደስት። አላህ ቀብራቸውን ኑር በኑር ያድርገው። ቀብራቸውን ያስፋላቸው። ዛሬ ሰደቃ ያደረጋችሁ በሞቱ ቤተሰቦቼ ብላችሁ ማለት ነው ጀነት ላይ አላህ ያገናኛችሁ። ጀነት ላይ አላህ ያገናኛችሁ። ጀነት ላይ አላህ ያገናኛችሁ። የወጣችሁት ድህነትን ለማሸነፍ ራስን ለማስቻል ለመቻል ነው። አገሩ ይመቻችሁ። አገሩ ይመቻችሁ። የምትነሸነሹበት የምትዝናኑበት አላህ ያድርግላችሁ። የኢስላም አለኝቶች አላህ ያድርጋችሁ። የኢስላም አለኝቶች አላህ ያድርጋችሁ። ከቀልባችሁ ለእስልምና ተቆርቁራችሁ አሟችሁ ነው ብላችሁ ማለት ነው እንዲህ እንደተጨነቃችሁት ለዲን እንዳሰባችሁት የቂያማ ዕለት አላህ ከዛችን ይጠራግራል። ይሄ ሰደቃችሁ የቂያማ ዕለት ጥላ ይሁንና ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ ተሕተ ظል ሰደቀቲሂ የውመል ቂያማ ይላሉ።
አንድ ሰው በቂያማ ዕለት በሰደቃው ጥላ ስር ይሆናል። ዛሬ ሰደቃችሁት የቂያማ ዕለት ማለት ነው። ሰዎች በእሳት በፀሐይ ሙቀት ሲቃጠሉ እናንተ ይሄ ሰደቃ መጥቶ ጥላ ነው ይሆንላችሁ። ለአላህ ለሰጠነው ስለዚህ ፈጠረን አላህ ርዝቃችሁን አላህ ያስፋው፣ ርዝቃችሁን አላህ ያስፋው። ልባችሁ በኢማን ይሞላል።